ከወንዱ የሚጠበቅ ነገር አለ፣ ከሴቷ የሚጠበቅ ነገር አለ፣ ከባል የሚጠበቅ ነገር አለ፣ ከሚስትም ደግሞ የሚጠበቅ ነገር አለ። ግን ደግሞ በጋራ ሆነው ደግሞ በተለይ በአንድ ነገር ላይ ትኩረት መስጠት አለበት። እንግዲህ የባልና ሚስት ኃላፊነት ብዙ ነው። እኔ ዛሬ ዋናው ማወራው ስለ እርስ በርስ ግንኙነታቸው ነው እንጂ ባልና ሚስት በጋራ ሆነው ከልጆች ጋር የሚኖራቸው ግንኙነት አለ፣ ከአካባቢ ጋር የሚኖራቸው ግንኙነት አለ፣ ከሌሎች የቤተሰብ አካላት ወይ ኤክስቴንድድ ፋሚሊ ጋር የሚኖራቸው ግንኙነት አለ። እሱ ውስጥ አልገባም። ዋናው እናንተ ላይ ነው ያተኮርኩት፣ ባልና ሚስት ላይ ነው ያተኮርኩት ማለት ነው። ስለዚህ እነዚህን ዋና ዋና የተባሉ ነገሮች ነው የምናየው። እንደ ጋራ ደግሞ የደስታ ስሜታቸውን፣ ጾታዊ የደስታ ስሜታቸውን መንከባከብ አለባቸው። ጾታዊ የደስታ ስሜታቸው ወይም ወሲባዊ የደስታ ስሜታቸውን መንከባከብ አለባቸው። ይሄ በጣም መሰረታዊ የሆነ ነገር ነው። እንደ መጽሐፍ ቅዱስም ስናየው መሰረታዊ ነገር ነው። እንደ ባለሙያው በሙያውም አይን ደግሞ ሲታይ መሰረታዊ የሆነ ነገር ነው። በዓለማችን ላይ ፍቺ በፈጸሙ ሰዎች ላይ በተለይ ባደጉት ሀገሮች ላይ ጥናት ይደረጋል። በአሜሪካ፣ በአውሮፓ በመሳሰሉት ጥናት ይደረጋል። ፍቺ ለምንድን ነው የበዛው ወይም ለምን ቀነሰ? ለምን መቀነስ እንኳን አይታይም፣ ግን ለምን በዛ የሚለው ጥናት ይካሄዳል እና ከ50 በመቶ በላይ በጾታዊ ስሜት ወይም በወሲባዊ ጉዳይ ስላልተግባቡ ነው ጥንዶች የሚፋቱት የሚል ጥናት አለ። አንዳንዶች እንደውም እስከ 60 በመቶ ያደርሱታል። በተለይ እንደ አሜሪካ ባሉ ሀገሮች በጣም ይጠናል እና በዛ ሀገር ላይ ፍቺ በጣም አለ። በነገራችን ላይ በፍቺ ሪከርድ የሰበረች ሀገር ብትኖር አሜሪካ ነች። በአሜሪካን ሀገር ከሚጋቡ ሰዎች 50 በመቶ የሚሆኑት 10 ዓመት አብረው ሳይኖሩ ይለያያሉ። በአጠቃላይ በዛች ሀገር ከሚጋቡ ሰዎች እስከ ህይወት ዘመናቸው አብረው የሚኖሩት 32 በመቶ ብቻ ናቸው። 68 በመቶ ይፋታሉ። አንዳንዶቹ ሁለተኛ ሶስተኛ ያገባሉ እና እዛ ሀገር በጣም ውስብስብ ችግር የሚመጣው አንዱም ከዚህ ከፋሚሊ ቫሊዩ ላይ ከሚገጥም ችግር የተነሳ ነው። እና ምንድን ነው ብለው ያጠናሉ እነሱ፣ ዝም ብለው ቁጭ አይሉ። እኛ ሀገር ላይ አሁን ባለፈው ዓመት ላይ አንድ የ6 ወር ጥናት አውጥቶ ነበር አዲስ አበባ መስተዳድር እና ፍቺ በከፍተኛ ደረጃ ነው የጨመረው። በጣም አስደንጋጩ ነገር በሃይማኖቶችም ከፋፍለው ሊያዩት ሞክረዋል። ፕሮቴስታንት ከወዲያኛው ዓመት 40% ባለፈው ዓመት ጨምሯል ፍቺ እና ያለፈው ዓመት ሪከርድ ሰብረናል በፍቺ ከሌሎችም ኢቭን ከኦርቶዶክስም ከሙስሊም በተለየ መንገድ ማለት ነው። ስለዚህ ምንድን ነው ብሎ ደግሞ መጠናት አለበት። የተለያዩ ሚዲያዎች እያናገሩ ነበረ። ምንድን ነው ስንል እንግዲህ ዞሮ ዓለም አቀፍ ጥናቶች የሚሉትን ነው የምንለው። በእኛ ሀገር ላይ ምንድን ነው የሚለው ዲቴል ለማጥናት ከባድ ነው። ያው ለምክር የሚመጡ ሰዎችን በምን ጉዳይ የተጋጩት የትኛው ቁጥር ናቸው የሚለውን እስቲሜት አድርጎ መናገር ቢቻልም ዲቴል ጥናት አይባልም እሱ። እና በዓለም ደረጃም እኛም ከሚያጋጥሙን አብዛኛዎቹ የፍቺ ሰለባ የሚሆኑት በዚህ ጉዳይ ያልተግባቡ ናቸው። በዚህ ጉዳይ ካልተግባቡት ሰዎች ደግሞ እንደ ክርስቲያን ጥንዶች ስናይ አብዛኛዎቹ በዚህ ጉዳይ ሳይግባቡ የቀሩ ክርስቲያኖች የአካል ጉድለት ስላለባቸው፣ የጤና መዛባት ስላለባቸው ሳይሆን አብዛኛዎቹ መሰረታዊ እውቀት ስለሌላቸው፣ አብዛኛዎቹ ደግሞ መጽሐፍ ቅዱሳዊ መሰረታዊ እውቀት መጽሐፍ ቅዱስን መሰረት ያደረገ እውቀት በዚህ ጉዳይ ላይ ስለሌላቸው። ስለዚህ በዚህ ጉዳይ ላይ መጽሐፍ ቅዱስን መሰረት ያደረገ እውቀት ያስፈልጋል። ይሄ ጉዳይ ምንድን ነው? የጥንዶች ወሲብ ምንድን ነው ስንል እንደው 1 2 3 ነገሩን እንኳን ብንመለከት የመጀመሪያው የጥንዶች የአንድነታቸው ልዩ መታወቂያ ነው። የአንድነታቸው ልዩ መታወቂያ ነው። ባልና ሚስት አንድ እንደሆኑ መጽሐፍ ቅዱስ ይናገራል። በተለይ እዚህ ዘፍጥረት 2:24 ላይ ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም ስንት ስጋ ይሆናሉ? አንድ ስጋ ይሆናሉ ይላል። ይተዋል፣ ይጣበቃል፣ አንድ ስጋ። ጋብቻን ሙሉ ፓኬጅ የሚያደርገው መተው፣ መጣበቅና አንድ ስጋ መሆን ነው። መተው ራስን መቻል ነው የሚያሳየው። ራስን መቻል እና ራስን ችሎ መቆም፣ በራስ መቆምን ነው የሚያሳየው። መጣበቅ የዓላማ አንድነትን ነው የሚያሳየው። ኢኮኖሚያዊ ዓላማ አንድነት፣ መንፈሳዊ ዓላማ አንድነት፣ እነዚህ ማህበራዊ ዓላማ አንድነት፣ የዓላማ አንድነት ይዛላችሁ እኮ። ኢኮኖሚያዊ የምናድገው እንዴት ነው? ይህንን ንግድ፣ ይህንን ስራ፣ ይህንን እንትን እንበል ትላላችሁ። ይሄ መጣበቅ ነው። በማህበራዊ ነገር መጣበቅ፣ ብዙ የማህበራዊ መጣበቅ መለያዮች አሉ። ግን መጨረሻ ላይ የሚቆመው አንድ ስጋ መሆን ላይ ነው። ስለዚህ ጋብቻ መተው ሲደመር መጣበቅ ሲደመር አንድ ስጋ መሆን ነው። መተው ሲደመር መጣበቅና አንድ ስጋ መሆን ከሌለ ጋብቻው ይፈርሳል።
ለዚህ ነው ምናልባት በሴኩላሩ ዓለም ስለተጠናም ብቻም አይደለም በራሱ የአንድነታቸው ልዩ መታወቂያ ተጋቢዎች ይሄ ስለሆነ በዚህ ጉዳይ ላይ ስምምነት ከሌለ በጣም ከባድ ነው። በተለይ ወጣትና ጎልማሳ ተጋቢ ሆነ አሁን ውስጥ በሙሉ ወጣትና ጎልማሳ ነን እና በዚህ ጊዜ ላይ አደገኛ ነው። ምክንያቱም በዚህ ጊዜ ላይ በቀላል የምናየው አይደለም። ለምሳሌ አንዳንድ ጊዜ ምን ያጋጥማል? ወይ ሚስትየው ትጠላለች ይሄን ነገር፣ ወንድየው ይጠላል፣ ወይ ሚስትየው በተለያየ ምክንያት ስሜት አይኖራትም፣ ወይ ባልየው አይኖረውም። አይ ዋናው ነገር አይደለም ብለን ከተው ነው አደገኛ ነው። ለምን አደገኛ የሚያደርገው ምንድነው? ስሜት ሲጠፋ፣ ለምሳሌ የባልየው ስሜት ቢጠፋ የሚስትየው አለ። አንዳንድ ጊዜ ችግራችን ምንድነው? እኛ የማያስፈልገን ነገር ከጎናችን ያለው ሰው የማያስፈልገው ይመስለናል፣ ግን አይደለም። ስሜት ደግሞ በጋራ አይጠፋም። ቤት ውስጥ ወይ ያንዱ አለ ያንዱ የለም። ስሜት የቀበሌ መብራት አይደለም፣ የሰፈር ሁሉ አይጠፋም አይደል? የሰፈር ሁሉ አይጠፋም። ያንዱ አለ ያንዱ ይጠፋል። ስለዚህ በተቻለ መጠን እዚህ ጉዳይ ላይ ትልቅ ኮንሰርን ሊኖረን ይገባል። ምክንያቱም የአንድነታችን ልዩ መታወቂያ ነው። ባልና ሚስት አንድ ናቸው ሲባል አብራችሁ ታመልካላችሁ፣ እሱ አይደለም ልዩ መታወቂያችሁ። አብራችሁ ጸልያላችሁ፣ እሱ አይደለም ልዩ መታወቂያችሁ። አብራችሁ አንድ ቤት ትኖራላችሁ፣ ሳናገባችሁ አንድ ቤት የምንኖራቸው አለ አይደል? ወንድም እህት፣ አክስት ልጅ ምናምን አንድ ቤት እንኖራለን። አብራችሁ ገበታ ትቆርሳላችሁ፣ እሱም የአንድነት ልዩ መታወቂያ አይደለም። የአንድነት ልዩ መታወቂያ አይደለም። አንዳንዴ ልማዳዊ ንግግር ሆኖ እኛ እኮ እህል ውሃ ስላለን ነው የተጋባ ነው እንላለን አይደል? ግን እህል ውሃ የአንድነት ልዩ መታወቂያ አይደለም። ይኸው በላን አይደል ዛሬ አብረን እና በዛኛው አይነት አንድ ናቸው አይደለም። ልዩ መታወቂያቸው ይሄ ነው። ይሄንን ጉዳይ ኔግሌክት ካደረጉ አደጋ ነው። በዚህ ጉዳይ ላይ መነጋገር፣ በዚህ ጉዳይ ላይ መማማር፣ በዚህ ጉዳይ ላይ መወያየት ይገባል። ምክንያቱም የአንድነታቸው ልዩ መታወቂያ ስለሆነ። ሌላው ይሄ ጉዳይ ምንድን ነው ስንል ሁለተኛው ቅዱስ የእግዚአብሔር ስጦታ ነው። ይህ ጉዳይ ቅዱስ ስጦታ ነው። በነገራችን ላይ ጋብቻችን ውስጥ ካለው ነገር በሙሉ ቅዱስ የተባለው ነገር ይሄ ነው። ዕብራውያን 13:4 ላይ መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን ቅዱስ ይሁን ነው የሚለው። ቅዱስ ይሁን ነው የሚለው። የሚገርማችሁ ከቤታችን ዕቃ ቅዱስ የተባለው መኝታችን ነው። መጋባት በሁሉ ዘንድ ክቡር፣ ትሪያቸውም ቅዱስ ይሁን አይልም፣ መሶባቸውም ቅዱስ ይሁን አይልም። መኝታውም ነው የሚለው። እግዚአብሔር በመኝታ ጉዳይ ላይ በጣም ሲሪየስ ነው፣ ኮንሰርን አለው እግዚአብሔር በጣም። መኝታውም ቅዱስ፣ ይሄ ማለት መኝታው የሷ በሱ የሱ በሷ ብቻ የተጠበቀ ይሁን ማለት ነው። ቅዱስ ይሁን፣ ንጹሕ ይሁን፣ እሷ በሱ ብቻ እሱ በሷ ብቻ ተወስነው ይኑሩ ነው ያለው። አሁን ይህንን ኃላፊነት ከባድ የሚያደርገው ይሄ ነው። መኝታውም ቅዱስ ይሁን ነው የሚለው። የሚገርማችሁ ነገር መጋባት በሁሉ ዘንድ ክቡር፣ እንደው ጀበናውም ቅዱስ ይሁን አላለም። እንኳን አላለ ጀበናውም። ምክንያቱም በተለይ ወንዶች በየመንገዱ ነው ቡና የምንጠጣው፣ ጉድ ሆነን ነበር። አያችሁ፣ ገበታውም ቅዱስ ይሁን አላለም። በየመንገዱ ነው የምንበላው አይደል? ስፔሻሊ ክርስቲያኖች አብረን መብላት እንወዳለን አይደል? ድንገት ለሆነ ጉዳይ ሳልፍ መሴባይ እና እባክህ ጥብስ ብላ በላው ማለት ነው። እና አሳሳተኝ ማለት እኮ ነው ቅዱስ ይሁን ቢባል። እግዚአብሔር እንኳን ገበታውም ቅዱስ ይሁን አላለ። ቢኖረው እኔ ነበርኩ ጉድም ሆኖ። በጣም ይገርማል። ግን ምኑ ንጹሕ ይሁን ነው የሚለው፣ መኝታው። ስለዚህ ቅዱስ የእግዚአብሔር ስጦታ ነው። ይሄ የተለየ ስጦታ ነው። ቅዱስ ሲል የተለየ ነው። እግዚአብሔር የሚከብርበት ስጦታ ነው። የምናፍርበት አይደለም፣ የምንሸማቀቅበት አይደለም፣ ቅድሚያ የማንሰጠው ጉዳይ አይደለም። ሶስተኛው ይሄ ጉዳይ ምንድን ነው ለሚለው ለሰው ዘር ቀጣይነት ቁልፍ ተግባርም ነው። ሚልኪያስ 2:15-16 ላይ እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱ የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ፣ ማንም የልጅነት ሚስቱን አያጣል ይላል። ስለዚህ እግዚአብሔር እግረ መንገዱን ዘር ይፈልጋል ማለት ነው። ከዚህ ጉዳይ እግረ መንገዱን ዘር ይፈልጋል። ይህን ስላችሁ ግን መጽሐፍ ቅዱስ ላይ ያገቡ ሁሉ ዘር አግኝተዋል ማለት አይደለም። ዘራቸው የተለያየ ነው። አንዳንድ ሰው በአገልግሎት ፍሬ አግኝቷል፣ አንዳንዱ ሰው በሌላ በኢኮኖሚ ፍሬ አግኝቷል፣ አንዳንዱ በሌላ። ለዚህ ነው መጽሐፍ ቅዱስ ላይ 3 አይነት ሰዎች እናገኛለን። እንደተጋቡ የወለዱ ሰዎች አሉ። ሌት ሆነው የወለዱ እንደ ዘካርያስና እንደ ኤልሳቤት፣ እንደ አብርሃምና እንደ ሳራ አይነት አሉ። ያልወለዱ ደግሞ አሉ። ለዚህ ነው አሁን ክርስቲያኑ ማህበረሰብ መካከል ወዲያውም የሚወልዱ አሉ፣ ሌት ሆነው የሚወልዱ አሉ፣ ልጅ ደግሞ የማይወልዱ አሉ። ዞሮ ዞሮ ግን ለአንዳንዶች ይሄንን ነገር ምክንያት በማድረግ እግዚአብሔር ትውልድን ለመተካት ምክንያት ያደርጋቸዋል ማለት ነው። ሌላው አራተኛው ይሄ ጉዳይ ምንድን ነው ስንል ለጤና ጠቃሚ የሆነ የእግዚአብሔር ስጦታ ነው። ስጦታ ነው። እግዚአብሔር ለጤናም ይጠቅማል።
አንደኛ ጢሞቴዎስ 4:4-5 እግዚአብሔር የፈጠረው ሁሉ መልካም ነውና ምን ነውና መልካም ነውና ከምስጋና ጋር ቢቀበሉት የሚጣል ምንም የለውም ይላል። እና እግዚአብሔር የሚጎዳን ነገር አይሰጠንም። የሚገርማቸው አንዳንድ ጊዜ ይሄ ጉዳይ እንደሚጎዳ ምናምን ተደርጎ ማህበረሰቡ መካከል ሲገለጥ ይታያል። ልክ ነው። ይሄ ጉዳይ አንድ ሰው ከሚስቱ ውጪ አንዲትም ሴት ከባሏ ውጭ ብትሄድ ይጎዳል፣ መንፈስንም ይጎዳል፣ አካልንም ይጎዳል፣ ለተለያዩ በሽታዎችም ይዳርጋል አይደል እንዴ? ይሄ ጉዳይ ግን ጤናማ በሆነ መንገድ ሰዎች ከተጠቀሙት አካላዊ ጥቅም አለው። በጣም የሚገርማችሁ እኛ መንፈሳዊ አስተማሪዎች ስለሆነ አካላዊ ጥቅሙ ላይ አናተኩርም እንጂ ብናተኩር ግን በጣም ብዙ ጥቅም አለው። ጎግል ቢደረግ በጣም ብዙ ይገኛል። ለምሳሌ ለጤናኛ የጡንቻ ስርዓትና የደም ዝውውር ስርዓት ይጠቅማል ይላሉ አጥኚዎቹ። ጤናማ የደም ዝውውር ለምሳሌ የደም ግፊትን ከ40 እስከ 50 በመቶ ይከላከላል። ጤናማ የወሲብ እርካታ ይጠቅማል ማለት ነው ለጤና። የልብ ህመምንም እንዲሁ ከ40 እስከ 50 በመቶ ይከላከላል ይላሉ አጥኚዎቹ። ጤናማ ግንኙነት እግዚአብሔር የሚጎዳ ነገር አይሰጥም። የሚጎዳ ነገር አንዳንድ ሰው የሚጎዳ አድርጎ ሲገልጠው እናያለን። ልክ ነው። ከጋብቻ ውጭ ከተሄደ ይጎዳል፣ መንፈስንም ስጋንም ይጎዳል። በጋብቻ ውስጥ ግን ጥቅም አለው። በተለይ በእርካታ ጊዜ በቫይረስና በባክቴሪያ የሚመጡ በሽታዎችን የሚከላከል አንቲቦዲ ሰውነታችን ያመነጫል ልክ ስንረካ። ለዚህ ነው በወሲብ እየረኩ የሚኖሩ ሰዎች በጉንፋን የመያዝ እድላቸው ራሱ ሎው ነው። ቅድም ፊቱ ድቅ ይላል ተስሞ ማቅ ብያቸዋል። አሁን 10 ጊዜ ጉንፋን የሚይዘውን ሰው ደግሞ ጠርጥሩ። ባልሽ 10 ጊዜ ጉንፋን ከያዘው እቀፊው 10 ጊዜ። መከላከል አይሻልም? መድኃኒት ከሚወጥ ይከላከላል ይላል። በተለይ በመሳሳም ጊዜ ቅድም ብያችኋለሁ፣ እሱን ይሄ ጥቅም አለው። ሌላው አሁንም በተለይ በመሳሳም ጊዜ ሰውነታችን ኢንዶፊን እና ሞርፊን የተባሉ ቅመሞችን ያመነጫል በመሳሳም ጊዜ። እሱ የህመም ስቃይን፣ ስትረስን፣ ጭንቀትን ይቀንሳል ይላሉ። ለዚህ ነው የሚገርማችሁ አንዳንዴ እስቲዩ ይሄ አመመን የሚሉ 10 አመመን የሚሉ በቃ ሁሌ ጤና ያልሆኑ አሉ አይደል? ቸርችም ላይ እኮ ያጋጥሙናል አንዳንድ ጊዜ። ቀጠላት ደግሞ ዛሬ ተዋክቶኝ ሁሌ በውጊያ ቁጥጥር ስር ይሆኑ ሁሌ ግንባር ያሉ ክርስቲያኖች አሉ። ግንባር ያሉ ሁሌ ጦር ግንባር የሚሉ በተለይ ያላገቡ ከሆኑ ሲያገቡ ያቸው ህመሙ ቀጥ ነው የሚለው አያማቸውም፣ እንትን አይላቸውም፣ ደስተኛ ናቸው፣ ይወፍራሉ፣ ይስማማቸዋል። ለምን? ስፔሻሊ በዛን ጊዜ ላይ የሚመነጩ ቅመሞች አሉ ማለት ነው። ለአካላዊ ጤና ብቻ አይደለም፣ ለስነ ልቦናዊ ጤናም ይጠቅማል። ለምሳሌ ደስተኛ ያደርጋል፣ አብሮነትን ያጠነክራል። ከየትኛውም የጥንዶች አብሮነት መገለጫዎች በጣም ጥቅም አለው። እንደገና በተለይ በወሲብ ስሜት ጊዜ በወሲብ እርካታ ጊዜ ስሜት ይጋባል። ሞርፊን የተባለ ቅመም ይመነጫል። ስሜት ስትረኩ ለምሳሌ ስሜት የደስታ ስሜት ከወንዱ ወደ ሴቷ ከሴቷ ወደ ወንዱ ይጋባል። ይሄ የወሲብ እርካታውን ብቻ አይደለም፣ ደስታ ለምሳሌ መጀመሪያ ተነጫንጫ ከሆነ ደስታ ይጋባባታል። እነዚህ ነገሮች አሉ። ሌላው ሶላቶኒ የተባለ ጭንቀትን የሚከላከል ቅመም ያመነጫል። በዚህን ጊዜ ሰውነታችን ሞርፊን የተባለ ድብርትን የሚከላከል ቅመም ልክ በወሲብ እርካታ ጊዜ ይመነጫል። ኦክሲቶስ የተባለ በተለይም ከሴቶች ተፈጥሯዊ ስርዓት ጋር በተያያዘ የሚመጣ ጭንቀት አለ። ከሴቶች ተፈጥሯዊ ስርዓት ጋር የተያያዘ ለምሳሌ የወር አበባ ሊመጣ ሲል ይነጫነጫሉ ሴቶች፣ ድብርት አለባቸው። በእርግዝና ጊዜ የመሳሰል ብቻ ከሴትነት ጋር የተያያዘ ድብርትን ጤናማ የወሲብ ግንኙነት ካላቸው ይቀንሳል ወይም ይጠፋላቸዋል። ደስተኛ ነው የሚሆኑት። የስራ ፐርፎርማንስን ይጨምራል። የስራ አቅምን ይጨምራል ወሲብ ማለት ነው። ለምሳሌ ባለጉዳይ የሚያመናጭቅ ባለስልጣን ከሆነ ጤናማ የወሲብ ግንኙነት ከሚስቱ ጋር ካደረገ ባለጉዳይ በጤናማነት ያስተናግዳል። አንዳንድ አይታችሁ ከሆነ በየቢሮው በቃ በጣም አስቸጋሪ ባህሪ ያላቸው ሰዎች አሉ። እነዚህ ሰዎች የኋላ የጋብቻ ታሪካቸው ቢጠና ምናልባት ከቤት ችግር ያለባቸው ሊሆኑ ይችላል። እንደዚህ አይነት ነገር አንዳንዴ ቸርች ላይ ከመሬት ተነስተው ቸርች የሚበጠብጠዋል። ምናልባት እኛ በጠላት ነው እንጂ የምናሳብበው የፋሚሊ ታሪካቸውን ሄደን ብንመለከት ችግር ያለበት ፋሚሊ ነው ያላቸው። ስለዚህ ወሲብ እነዚህን ሁሉ ጥቅሞች ይሰጣል ማለት ነው። ስለዚህ ጥንዶች ስሜታቸውን መንከባከብ አለባቸው በተገቢው።
ጥንዶች ስሜታቸውን እንዲንከባከቡ በዚህ ነገር እየተደሰቱ እንዲኖሩ እንዳልኳችሁ በተለይ ጎልማሳና ወጣት ጥንዶች በዚህ ጉዳይ ላይ ሲሪየስሊ አንዳቸውን ስሜት አቴንድ ማድረግ አለባቸው። እዚህ ደግሞ ያለን በሙሉ ጎልማሳና ወጣቶች ነን። አዛውንት ከሆኑስ አዛውንት 65 70 ከሆኑ አንሰጋም። ለምን መሰለህ? አሁን የወሲብ ስሜት እኮ ከሁለት አንዱ ጋር ሲጠፋ፣ ለምሳሌ ሚስትየው ስሜት ሳይኖራትና ባልየው ሲኖረው የምንሰጋው ከሷ ጋር እርካታ ሲያጣ ጠላት ወደ ሌላ እንዳይወስደውና እንዳይጥለው ነው አይደል ምንፈራው። 70 እና ከዛ በላይ ግን ብዙም ይወድቃልን ብለን አንሰጋም። እታች ላይ ግን ያሰጋል። ለዚህ ነው እታች ላይ ያለ እድሜ ላይ በዚህ ጉዳይ ላይ በጣም ኮንሰርን ሊኖር ይገባል። ለዚህ ጉዳይ ጊዜ ሊመደብ ይገባል። በዚህ ጉዳይ ላይ ስሜት ሲቀዘቅዝ ተገላገልኩ በሚል ሰበብ መተው የለብንም። አንዳንድ ቦታ አይኔ ትቼዋለሁ እኔ እሱ ነው እንጂ እኔ የራሱ ጉዳይ እኔ እንዲህ አይነት ነገር ዘር ብዬ ማላይም ብለው አንዳንዶች እንደ አድቬንቸር የሚያወሩታል። አንቺ ብታዩ እሱ አይተው የእሱን ደግሞ ስሜት አንድ ላይ ማድረግ ኃላፊነት አለብሽ። ስለዚህ ስሜትሽ ሲቀንስ ሊያሳስብሽ ይገባል። ለምንድን ነው ስሜት የቀነሰው? ለምሳሌ ምግብ ቢዘጋሽ እኮ ያሳስብሻል አይደል? ምግብ ቢዘጋ ያሳስብሃል። በቀን አንዴ ብቻ ነው በላው ብትል ለጓደኛ ብትነግር ሄድና ሆስፒታል ዶክተር ከሌ ጋር ታይ ሆድ ውስጥ የሆነ ነገር ሊኖር ይችላል ይላል። ስለዚህ ይሄ ጉዳይ ግን ሲቀንስ አናስብም። ግን ይሄ ጉዳይ መቀነሱ ቤትን ሊያፈርስ ይችላል። ብዙ በዚህ ጉዳይ ቤቶች ሲፈርሱ አይቻለሁ። ብዙ በዚህ ጉዳይ እኔ ጋብቻ አማካሪ ከሆንኩ በኋላ ቶሎ ብዬ ሰው ላይ አልፈርድም ስላቸው እንትና ትዳሩ እንትና ከሚስቱ ተለየ፣ እንትና ከባሏ ተለየች ምናምን ሲባል እግዚአብሔር ይል አንዳንድ ሰው እንደውም ይሄ አሰዳቢ ይጥፋው ምናምን ሁሉ ሲል ይሰማል። እኔ ቶሎ ብዬ አይደለም። ምክንያቱም የተቸገረውን ነገር ሰውየው ነው የሚያውቀው። መፍታቱ ኃጢአት ነው ወይ? አዎ። የሰውየው ጥፋት ምንድን ነው? የችግር ምልክት ሲያይ ወደ ባለሙያ መምጣት ነበረበት። ይሁን ክርስቲያን ባለሙያውን ቢፈራም እንደው ሄዶ ሳይካትሪስት ጋር ወይ ሳይኮሎጂስት ጋር ሄዶ ወይም ሐኪም ጋር ኢንተርኒስት ጋር ቢታይ ጥሩ ነው። ለምን? የሁለቱም ስሜት ስለማይጠፋ ማለት ነው። ያንዱ ይጠፋል፣ ያንዱ አለ። ሁለቱም ከጠፋ ግልግል ነው። ሁለቱም ጠፍቶ እኔ ጋር መጥተው ያውቃሉ ባልና ሚስት። የእሱም ጠፋ፣ የእሷም ጠፋ። እነሱ ከመናፍስት ጋር ነው ያያያዙት። ምን እንዳጠፋው ግን አይታወቅም። ምንም ማለት በቃ ወንድ ነው የምትመስለኛል፣ እሷስ ሴት ነው ይመስለኝ። እኔ ወንድሜ ነው ከዚህ በኋላ በቃ ወንድምና እህትነትን ጌታ እንዲጠብቅላቸው ጸልዬ ሸኘኋቸው። የሁለቱም ጠፍቷል። አንቸገርም። የሁለቱም ከጠፋ አያችሁ። አሁን ችግሩ ይሄ እንግዲህ በታሪክ የገጠመኝ ነው። ችግሩ ያንዱ ጠፍቶ ያንዱ አለ። እሱ ነው በጣም ከባዱ ነገር። ያንዱ ጠፍቶ ያንዱ አለ። ስለዚህ ይሄ መፍትሄ ሊመጣለት የሚገባ ጉዳይ ነው። ጥንዶች በዚህ ጉዳይ እንዲግባቡ 3 ወይ 4 መሰረታዊ ነገር ላሳያቸው። የመጀመሪያው መብትና ግዴታቸውን ማወቅ አለባቸው። ባልም እንደ ባል፣ ሚስትም እንደ ሚስት። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 2 እስከ 5 እንዲህ ይላል፣ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ኑረው፣ ለእያንዳንዷም ለራሷ ባል ይኑራት። የባልነትና የሚስትነት ዋናው ምክንያት ከዝሙት ጠንቅ ራስን መጠበቅ ነው። የባልነትና የሚስትነት ዋናው ምክንያት አንዲት ሚስት ለባሏ ሚስት የሆነችበት ዋናው ምክንያት ወጥ መቀቀል አይደለም። ባሏን ከዝሙት ጠንቅ ራሱን እንዲጠብቅ ማድረግ አለበት። ሁለተኛ ነው የቤት አያያዝ። አንዳንድ እህቶች አይታችሁ ከሆነ ቤታቸውን በጣም ይይዛሉ፣ ባልየው ግን ሄዷል መስመር ጥሶ። አንዳንድ ባሎች ገንዘብ ያቀርባሉ፣ በቃ በጣም ብዙ ነገር ነው ኢንቨስት የሚያደርጉት፣ ሚስትየው ግን መስመር ስታ ሄዳለች። ዋናው ጉዳይ ይሄ ነው። ቀጥሎ ባለው ነው ሌላውን ኃላፊነት መወጣት ያለባቸው። የመጀመሪያው መብታቸውንም ግዴታቸውንም ማውቀው በዚህ ጉዳይ ላይ ኮንሰርን ሊኖራቸው ይገባል። እዚህ እንዳልኳቸው አንደኛ ቆሮንቶስ 7 ከ2 እስከ 5 ላይ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ኑሩ፣ ለእያንዳንዷም ለራሷ ባል ይኑራት ነው የሚለው። ስለምን ጠንቅ? አቤት! ስለምን ጠንቅ? ስለ ዝሙት ጠንቅ። የባልነትና የሚስትነት ዋናው ምክንያት ከዝሙት ጠንቅ ራስን መጠበቅ። አንዲት ሴት ባሏን ከዝሙት ጠንቅ መጠበቅ ካልቻለች ፌል አርጓል ሚስትነቷ። የሚጣፍጥ ዶሮ ወጥ እኮ ልትሰራ ትችላለች፣ ፌል አርጓል። ጥንብዝ ያለ ሽሮ ሰርታ ባሏን ከዝሙት ጠንቅ ብትጠብቅ ይሻላል። የሚጣፍጥ ምግብ እየሰራች መሬቱ ቤታቸው እስከ መስታወት እንደ መስታወት እስኪያበራ እየወለወለች የሚገርም የቤት አያያዝ። አንዳንዶች አይታችሁ ከሆነ ቤታችሁ በቃ በጣም ነው የሚያምረው አይደል? እንትኑ የዕቃው አቀማመጥ፣ የሶፋው፣ የቴሌቪዥኑ፣ አንዳንድ ቤት ስትገቡ ታድለው ትላላችሁ። ይሄን ሁሉ አድርጋ
ባሏን ከዝሙት ጠንቅ መጠበቅ ካልቻለች ፌል አድርጋለች። እቺ ሴት በንስሐ ወደ መልካም ሚስትነቷ ብትመለስ ነው ይሻላል። አንዳንድ ባል ሁሉን ነገር አድርጎ ሚስቱን ከዝሙት ጠንቅ መጠበቅ ካልቻለ ወይም በዚህ መስክ ሚስቱ ላይ ክፍተት ከፈጠረ ፌል አድርጓል። ለዚህ ነው መብትና ግዴታን ማወቅ እምላችሁ። ለእያንዳንዱ ለራሱ ሚስት ኖሮ ለእያንዳንዱ ለራሷ ባል ይኑራት ይልና ጳውሎስ ባል ለሚስቱ የሚገባትን ያድርግላት ይላል። ይሄ ነገር የሚያወራው ልብስ ይግዛላት ጫማ ይግዛላት አይደለም የሚለው፣ በወሲብ ያርካት ነው። የሚገባት ነው። ምን የሚላት ነው? የሚገባት ነው። አንድ ሚስት እንዲህ አይነት ፍላጎት ባሏ ላይ አንጸባረቀች የሚገባት ነው። እንዲሁም ደግሞ ሚስቲቱ ለባሏ ይልና ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው። እንዲሁም ባል በገዛ ስጋው ላይ ስልጣን የለውም። ስልጣን ለማን ነው? ለሚስቱ ነው። ለሚስቱ ነው። ጳውሎስ ይህን ያለው በቆሮንቶስ አማኞች መካከል አንድ ችግር አጋጠመ። አንድ የስተት ትምህርት ገባ በወቅቱ ቆሮንቶስ አማኞች መካከል። ያ የስተት ትምህርት ምንድን ነው? የግብረ ስጋ ግንኙነት መፈጸም መንፈስ ቅዱስን ከኛ ያርቃል የሚል የስተት ትምህርት ገባ። ይሄ ትምህርት ደግሞ እህቶችን አጠቃቸው ቆሮንቶስ ውስጥ፣ ቆሮንቶስ ቤተክርስቲያን ውስጥ። ስለዚህ እንዳትነካኝ እግዚአብሔር ይገስጽ ማለት ጀመሩ እህቶች። የዚህ ጊዜ ባሎች ደግሞ ግራ ገባቸውና አንዳንዶቹ ቆሮንቶስ የወደብ ከተማ ነች ታውቃላችሁ፣ ወደ ቆሮንቶስ ሴተኛ ዳሪዎች መሄድ ጀመሩ ማለት ነው። ይሄን ቀውስ የቆሎ የቤተሰቦች ለጳውሎስ ነገሩት። ጳውሎስ ለዚህ መልስ ጽፍላቸው ነው። እንዴ የተጋባችሁት ለምን ሆነና ነው የምትከላከሉት? ከዝሙት ጠንቅ ራስን ለመጠበቅ ነው የተጋባችሁ። ዋናው ዓላማ እሱ። ስለዚህ ይሄንን ኃላፊነታችሁ መወጣት አለባችሁ አለና እንደውም እህቶች ስለሆኑ በጣም ያስቸገሩት የዛን ጊዜ ሚስት በገዛ ስጋዋ ላይ ስልጣን የለ፣ ስልጣን ለባሏ ነው። እንደውም አወረሰው በዚህ አዋጅ አንቀጽ የሚስትን የወሲብ አካል ለማወረሰው ለባል። ስለዚህ አሁን አንቺ ዓይንሽ፣ እግርሽ፣ ጆሮሽ፣ ሁለንተናሽ ያንቺ ነው። የወሲብ አካልሽ ግን የማን ነው? አቤት የባል ነው። ባሎች ብቻ የባል ነው አሉ። አያችሁ፣ ባልም እንዲሁ የወሲብ አካሉ የማን ነው? የሚስቱ ነው። የሚስቱ ነው። እና ዝቂልና ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርስ ምን አትበሉ፣ አትከላከሉ፣ አትከላከሉ። እሱም በጸሎት ጊዜ እሱም ተስማምታችሁ፣ በጸሎት ጊዜም ተስማምታችሁ ነው የሚለው። አንዳንድ እህቶች ጾም ጸሎት ላይ ነኝ የእህቶች ህብረት 40 ቀን አውጇል ይሉና ሰውየውን ከአገልግሎት መስጫ ክልል ውጭ ያደርጉታል። በዚህ ምክንያት እኛ ጋር ተጋጭተው ይመጣሉ። ኧረ አንዳንዶች ጾም ጸሎት ቢሆን እሺ፣ አንዳንዶች ነገ የኛ የእህቶች ኳየር ፋሬስ ኳየር ነገ ይቆማል ቅዳሜ ማታ እንዳትጠጋኝ የሚሉ አሉ። ጀመረህ እንግዲህ የኛ ኳየር ሊቆም ሲል አንተ አለብህ፣ ውጊያ ይዋጋሃል፣ እረፍ እናተኛ። ምን ይሆናል እንዴ? ማታ ቢያርጉ ጠዋት ዜማው ይጠፋል። አጥንተው የለ በሚገባ ማጥናት ነው። ይህን የሚከለክል መጽሐፍ ለምን? በጾምና በጸሎት ጊዜ እንኳን ተስማምታችሁ ለጊዜው ካልሆነ በቀር እርስ በርስ አትከላከሉ ይላል። ቢከላከሉ ምን ይሆናል? መጨረሻ ላይ ጳውሎስ ይገልጣል። ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ነው። ቢከላከሉ ራሳቸውን ስላለመግዛት ሰይጣን ምን ይላል? ይፈትናችኋል። እንዴ ሌላ ቦታ ላይ የእግዚአብሔር ቃል ዲያብሎስን ምን በሉት ይላል? ከእናንተ ምን ይላል? እዚህ ቦታስ ብትከላከሉ ዲያብሎስን ተቃውሙት አይደለም ያላቸው፣ ብትከላከሉ ትፈተኗታላችሁ። አሁን ብዙ ባልና ሚስት የማይረዱት ነገር ይሄ ነው። ብትከላከሉ ትፈተኗታላችሁ። አንዳንድ ጊዜ አንዳንድ ባሎች ለሚስቱ ጊዜ አይሰጥም፣ ንግዴ እቁቤ ምናምን ይላል። ማታ ሬሳውን ይዞ የሚገባ ሰው አለ። በቃ ዝም ብሎ የሚራመድ ሬሳው ነው ማለት ነው። ሞተት ብሎ 5 ሰዓት ላይ ወይኔ ብሎ ዘፍ ይላል። ራሱን ለስራው ሰጥቷል፣ ራሱን ለቁሙ ሰጥቷል፣ ራሱን ለቢዝነሱ ሰጥቷል፣ ራሱን ግን ለሱ አልሰጠም። ይሄ ፌል አድርጓል። ጊዜ መስጠት አለበት። አንዳንድ ሚስቶችም ቤት ውስጥ እንዳልኳችሁ ስራ ይሰራሉ። ብለ ማታ እንደው እህቶች የተሻለ ቤት የሚያሳልፍ ጊዜ አላቸው። አንዳንድ እህቶች ደግሞ ማታ ልክ በመኝታ ሰዓት ጠብቃችሁ የምትንበረከኩ አላችሁ። አጉል ጸሎተኛ የምትሆኑ በዛ ሰዓት በቃ ተንበርክከው ስም ትላለች። ሰውዬው እኮ እዚህ ናፍቋል። ራስሽ ስም ምንድን ነው የምትቃወሚ? መጀመሪያ ቤትሽ ላይ ክፍተት ፈጥረሽ ምንድን ነው የምትቃወሚ? ስለዚህ
እኔ እናንተን አስተምራለሁ ብዬ እጮኛዬ ፊት ትዝብት ላይ ወደቅኩ። ስለዚህ በተቻለ መጠን ወሲባዊ መብትና ግዴታን ማወቅ ይገባል። ሌላው ትርፍ ጊዜው ነው ለሌላው ነገር፣ ልጆች ማሳደግ፣ ቢዝነስን እንትን ማለት፣ ቤት መያዝ፣ አገልግሎት የመሳሰሉት። ይሄንን ጉዳይ መዘንጋት የለባችሁ። የሚገርማችሁ እኛ አሁን እየተቸገረ ነው። አንዳንዱ ስራውን ቤቱ ይዞት ይገባል። ስራውን የመንግስት ሰራተኛ ከሆነ ላፕቶፕ ይዞ ይገባል ቤቱ። ድሮ መስሪያ ቤት ስራ ነው የሚቀረው አይደል? ቢሮ ሲዘጋ ዘግተውት፣ አሁን ስራ ቤት መጣ። ነጋዴውም አዲንግ ማሽን ይዞ ለዲስ ሲደበደብ ያለው ግን ለሚስት ጊዜ መስጠት አለ፣ ለባል ጊዜ መስጠት። ለምን መሰላችሁ? እግዚአብሔር በገንዘብ ባርኮን ቤተሰብ ቢፈርስ ምን ዋጋ አለው አይደል? አንዳንድ ጊዜ እኮ ለምን መሰላችሁ? እስቲ እነንትና በድህነት እንትን ብለው በድህነት አብረው ኖረው ይልና ባንዱ ያሳብብና ያው የፈረደበት ወንድ ነው ሲያገኝ ሚስቱን ፈታ ኖ። ለዛም ብቻ ላይሆን ይችላል። እንደ ጋብቻ አማካሪ ስታዩት ጊዜ ነፈጉ። አይቶ እንትኑ ገንዘብና ሀብቱ ኃላፊነት ይዞ መጣ። ድሮ አብረው የሚጸልዩትን ተው፣ ድሮ አብረው የሚያሳልፉትን የፍቅር ጊዜ ተው። ግን ጊዜ መመደብ ያስፈልጋል። እኛ ግን ቢዝነስ ስንከፍት በቢዝነስ ላይ ቢዝነስ በእንትን ላይ እንትን ስንል ችግር ውስጥ እንወድቃለን። ስለዚህ ይህንን ጉዳይ በተገቢው መንከባከብ ያስፈልጋል። መብትና ግዴታን ማወቅ ያስፈልጋል። እህቶችም ወንድሞችም በዚህ ጉዳይ ላይ ክፍተት እንዳትፈጥሩ በጣም መጠንቀቅ አለባቸው። ለምን? እቤት ውስጥ ሚስት ነሽ፣ እቤት ውስጥ ባል ነው። እቤት ውስጥ ነጋዴዎች ነጋዴ አይደላችሁም፣ ቤት ውስጥ ባል ናችሁ። አገልጋዮች እቤት ውስጥ ሚስት ነሽ። አሁን እቴ አገልጋይ እቤት ውስጥ ግን ሚስት ነሽ፣ እቤት ውስጥ ሚስት ነሽ እንጂ ውጪ እንደምትጸልዩ ቤት ውስጥ ቾፓራሳ ብትይው ፌል አድርገሻል። እቤት ውስጥ ደግሞ ጥሩ ሚስት ነሽ። አለዛ ባል በሂደት አገልግሎቱን እየጠላው ይሄዳል። ስለዚህ በጣም መጠንቀቅ ያስፈልጋል። አሁን እኛ ጋር እህቶችም ቤት ውስጥ አገልግሎቱን ይዘውት ይመጣሉ። ቤት ውስጥ በቃ አንዳንድ ፓስተሮችም ጋር አንዳንድ ፓስተር ቤቱ ፓስተር ሆኖ ይገባል። የሚገርማቸው አገልጋዮች የማይጋጩ እንዳይመስላችሁ። ፓስተሮች ብዙ ፓስተሮች ተጣልተው ወደ ጋር ይመጣሉ ከሚስታቸው ጋር። ምንድነው ችግራቸው ስትል ታማኝነት አጉድለው አይደለም ወይም ኢኮኖሚካል ጌታ ይመስገን አሁን ኢኮኖሚካሊ እንደ ድሮ ፓስተሮች አይደለም፣ እንደና አባባ ከዳሞ ጊዜ አይደለም። በ40 ብር ደሞዝ አይደለም እናገለግለው አይደል እንዴ? እነሱ በከፈሉት ዋጋ እኛ መኪና እየነዳን ጥሩ እየለበስን ነው። ጌታ የተባረከው እሱ አይደለም። አሁን ችግሩ የብዙ አገልጋይ ችግር እቤቱ ፓስተር ሆኖ ይገባል። በቃ ቤቱ መጽሐፍ ቅዱስ ማጥኛ ያደርገዋል። ቤቱ ግን ጊዜ ያስፈልጋል፣ መተቃቀፍ ያስፈልጋል፣ መሳሳም ያስፈልጋል፣ መላፋት ያስፈልጋል፣ አብሮ መዝናናት ያስፈልጋል፣ ወክ ማድረግ ያስፈልጋል። እነዚህ ነገሮች ያስፈልጋሉ። ስለዚህ መብትና ግዴታን ማወቅ የመጀመሪያው ነው። ሌላው ሁለተኛው ነገር የእርስ በርስ ወሲባዊ ባህሪ መተዋወቅ ያስፈልጋል። ስለ ሚስት ወሲባዊ ባህሪ ማወቅ አለብህ። ስለ ባልሽ ወሲባዊ ባህሪ ማወቅ አለብህ። ይህን መነጋገርም ያስፈልጋል፣ መወያየትም ያስፈልጋል። ይህንን እኛ እኮ በዚህ ጉዳይ ትነጋገራላችሁ ስትሏቸው ባልና ሚስት ለምክር ሲመጡ አይነጋገሩም። እስቲ አንዱን ከሁለት አንዱ አንሳ እንልና በዚህ ጉዳይ ተነጋገሩና ቶፒክ በዚህ ጉዳይ እንነጋገር፣ እግዚአብሔር ይገስጽ ትላለች ሰው እንዴ። በአስቤዛ ምስር ክክ ስንት ኪሎ እንግዛ ብለው መነጋገር ያልከበዳቸው እሱ መሰረታዊ አይደለም አብሮ ለመኖር። እንዴት በዚህ ጉዳይ መነጋገር ያቅታል? ምን ነው የማይመማለመች ነገር አለ ወይ? ምንድነው? ምን ልሁንልህ? ምንድነው ማድረግ ያለብኝ ላንተ? እኔ ስላንቺ ምንድነው መሆን ያለብኝ? በምን ጊዜ ነው የምትፈልጊው? ምን ፕሪኮንዲሽን ትፈልጊያለሽ? ምን ፕሪኮንዲሽን ትፈልጋለህ? መነጋገር አለባቸው። ባህሪ ለባህሪ መተዋወቅም አለባቸው። የወንድ ወሲባዊ ባህሪ አለ፣ የሴት ወሲባዊ ባህሪ አለ። የሚገርማችሁ ብዙ ባልና ሚስት በዚህ ጉዳይ የሚጋጩት ሴቶቹ የወንዱን ወሲባዊ ባህሪ ያውቁ፣ ወንዶቹ የሴትን ወሲባዊ ባህሪ ያውቁ። ወሲባዊ ባህሪያችን ደግሞ የሚመሳሰልበት ነገር አለ፣ የሚራራቅበት ነገር አለ። አንድ የሚራራቅበትን ነገር ልንገራችሁ። ሁሉም ባልና ሚስት መካከል ይሄ መራራቅ አለ። በጸሎት ማቀራረብ አትችልም። ዋናው ነገር መገንዘብ ነው የሚጠቅመው። የሚራራቅበት ነገር ለምሳሌ ወንዶች በማንኛውም ሁኔታ ውስጥ ቢሆኑ ለስሜት ቅርብ ናቸው። ለምሳሌ አንድ ወንድ ዘመድ ቢሞትበት ለስሜት ቅርብ ነው። ለዚህ ነው አንዳንዱ እናቱን ቀብሮ በሰባተኛው ቀን ቤት ስትገቡ ከፊል ሊልሽ ይችላል። ይሄ ግን አንቺ ካልተረዳሽው ምን አይነት ድንጋይ ባል ነው ያገባው? ይሄ ለእናቱ ያልሆነ እናቱ አይኗ ሳይፈስ እኔን ልትይት ይችላል። ለወንድ አይንና ወሲብ ምንም ግንኙነት የለውም። አይኑ በጊዜው ይፈሳል።